እስቲ እንደው ሌሊት ሙሉ ዝርግት ብላችሁ ስታድሩ እውነቴን እኮ ውሃ ያመጣው ግንድ መስላችሁ እንደው ዝርግት ብላችሁ ስታድሩ እስቲ ክርስቶስን አስቡት። 3 ሰዓት እኮ የታሰረበት ሰዓት ምሽት 3 ሰዓት 6 ሰዓት እንደሆነ ከሐና ከቀያፋ ፊት ተከሶ የቀረበበት 10 ሰዓት ጀምሮ እያመላለሱ ሐናና ቀያፋ የገረፉበት ሰዓት የጌቶች ጌታ እሱ የተከሰሰበት ሰዓት ሰው በዚያ ሌሊት እንዴት 30 ደቂቃ እንዲሁ ክርስቶስን ካረሳችሁ አለቃ የሌላችሁ ካልሆናችሁ በስተቀር እንዴት ተኝታችሁ ታድራላችሁ? ክርስቶስን እስኪ ያስቡት ብሎ ነው። ጌታን የሚያስብ ሰው ሁልጊዜ ርኅሩህ ይቅር ባይ ነው የሚሆነው። ገር ይሆናል። ቢያንስ ንጽህና በእግዚአብሔር ረዳትነት ይመጣል። ገርነት ግን ራሳችን እናመጣው ነው። ቢያንስ ይውላችሁ ንጹህ ጻድቅ መሆን ቢያቅታችሁ ተንኮለኛ ግን አትሆኑ። ጠማማነት ያስኮነን እግዚአብሔርም እንዳይረዳን ነው የሚያደርገው።